ሰላም ጤና ይስጥልን ውድ አድማጮቻችን፣ ይህ የአይከል አዳሪ ትምህርት ቤት ድምጽ ነው። በድሮ ጭልጋ አውራጃ በአሁኑ ጭልጋ ወረዳ ዋና ከተማ በሆነችው ታሪካዊቷ አይከል ከተማ ላይ የሚገኘው አዳሪ ትምህርት ቤት አስመልክቶ አሰሪ ኮሚቴው ስለ ግንባታው ሂደት የደረሰበትን ደረጃ ለማሳወቅ የሰጠውን መግለጫ ከዚህ ቀጥሎ እናቀርባለን። ይዘቅሉ ባላለው የአይከል ሁለተኛ ደረጃ ትምህርት ቤት የአዳሪ ትምህርት ህንጻ ግንባታ አስተባባሪ ኮሚቴ ነኝ። በታሪካዊቷ አይከል ከተማ ግራውንድ ፕላስ 3 የሆነ ዘመናዊ ህንጻ ባለ 54 መማሪያ ክፍል እና ሌሎች አገልግሎት የሚሰጡ ክፍሎችን የያዘ ዘመናዊ ህንጻ ግንባታ ጀምረናል። ስራው የጀመረው በ2010 ነው። አሁን ላይ ስራው 30% ደርሶ የቆመ ነው። እንግዲህ በተለያየ ጊዜ ስራው ለምን ዘገየ፣ 8-20 ዓመት ያክል ለምን ቆየ የሚል ተደጋጋሚ ጥያቄዎች እየተነሱ ይሰማሉ። ይሄ የሆነበት ዋናው ምክንያት የመጀመሪያው እየሰራን ያለነው ግንባታ በጣም ትልቅ ፕሮጀክት ነው፣ ትልቅ ግንባታ ነው። ቀደም እንዳልኩት 54 መማሪያ ክፍል፣ 3 ላብ ክፍሎች፣ አንድ አይሲቲ፣ አንድ ዘመናዊ የመምህራን ካፍቴሪያ የያዘ ግንባታ ነው። ስለዚህ ይህ ግንባታ በጣም ረጅም እና ትልቅ ሪሶርስ የሚፈልግ ነው። ይሄን እስካሁን የሰራነው ስራ ብቻ በተራ ብሎኮች እንዲሁ ብንገነባ ከ8 በላይ ብሎኮችን ያ ማለት ወደ 32 የሚሆኑ መማሪያ ክፍሎችን መገንባት የምንችልበት እድል አለ ማለት ነው። ሌላኛው ስራው የዘገየበት ሁኔታ የምናዋጣው ገንዘብ ውስን መሆኑ ነው። የሪሶርስ ሊሚቴሽን መኖሩ ነው። እንግዲህ ለሶስተኛ ጊዜያችን ነው ይሄንን ገንዘብ የመሰብሰብ ስራ እየሰራን ወደ ግንባታ እየገባ ያለውና የመጀመሪያውን ውስን ብናይ ከአካባቢው ማህበረሰብ በዚሁ በአካባቢያችን የታጠረ ብቻ ስለነበረ የወረዳ ምክር ቤቶችን በተለይም ደግሞ የአይከል ከተማ የጭልጋ ወረዳ እና የትምህርት ቢሮ ጨምሮ ከ9 ሚሊዮን 635706 ከ59 ሳንቲም ነው የሰበሰብነው። በሁለተኛው ዙር 2015 ከቆመበት እንደገና ለማስቀጠል ያን ያህል በማህበራዊ ዘመቻ በማህበራዊ ሚዲያ ዘመቻ ሰፊ ስራ ተሰራ ተብሎ ከሀገር ውስጥም ከሀገር ውጭም የሰበሰብነው 2 ሚሊዮን 271664 ብር ብቻ ነው ማለት ነው። ስለዚህ በሚዲያው ስንሰማው በጣም ብዙ ገንዘብ ይመስላል። ነገር ግን ደግሞ እየተሰበሰበ ያለው ትንሽ ሀብት ነው። ቅድም መግቢያ ላይ እንደተናገሩት ትልቅ ፕሮጀክት የሚያስፈልገው ትልቅ ሀብት ነው እየተሰበሰበ ያለው ገንዘብ ግን ትንሽ ስለሆነ ስራው እስካሁን ድረስ ተጓቶ የቆየበት እና 30% ላይ የሆነበት ሁኔታ አለ ማለት ነው። ሶስተኛው ነገር በክልላችን ተፈጥሮ የቆየው የጸጥታ ችግር ነው ስራውን ያዘገየው። በፈለግነው ሰዓት ባቀድነው ጊዜ ከምንፈልገው ገንዘብ ከምናገኝበት ቦታ በተለይም ህዝባችን አስተባብረን ወደ ላይም ከሀገር ውስጥም ከሀገር ውጭም ገንዘብ ለመሰብሰብ የተፈጠረው የጸጥታ ችግር በነፃነት ኮሚቴው ተንቀሳቅሶ በተለይም የሀብት አፈላላጊ ኮሚቴው ተንቀሳቅሶ ገንዘብ እንዳይሰበሰብ አድርጎት በዚህ ምክንያት ስራው እስካሁን ተጓቶ የቆየ ነው ማለት ነው። ሌላና መግለጽ የምፈልገው ነገር የኮሚቴው አሰራር በተመለከተ ነው። አሰራሩ እንግዲህ ለህዝብ ይፋ እያደረገ ነው የመጣው። በተደጋጋሚ ጊዜ የምሁራንን ከተለያየ አካባቢ የተወጣጡ ማህበረሰብ ክፍሎችን የመንግስት ስብሰባዎች በሚኖሩ ሰዓት ጭምርት የተጠቀምነ ኮሚቴው የሄደባቸውን አካሄዶችና የተሰበሰቡ ገንዘቦች የኦዲት ሪፖርቶችና ሌሎች አሰራሮችን ለህዝብ ይፋ እያደረገ እየገመገመ ኮሚቴዎችንም ጭምርት ደከም ያሉ ኮሚቴዎችን እያስተካከልና እየገመገምነ የመጣነበት ሁኔታ ነው ያለው ማለት ነው። ከዚህ አኳያ 3 ጊዜ በመንግስት ኦዲተሮች ኦዲት አድርገን የመጣን ነው። ከዚህ አኳያ በመጀመሪያው ዙር ኦዲት 3981 ብር ከ95 ሳንቲም በብልጫ የተገኘ ግኝት ነው ማለት ነው። ይሄ አፈር ሽያጭ ስለነበረ በተለይም ደግሞ ስራው ሲጀመር በጀመረበት ወቅት በአፈር ተሽጦ ገቢ ሳይመዘገብ ግን ደግሞ በወጪ ተመዝግቦ የተገኘ ሀብት እንደሆነ ነው በኦዲት ግኝቱ ያገኘ ነው። ሁለተኛው ዙር 1465 ብር ነው በማነስ የተገኘው። ይሄም ቢሆን ጉድለት ያለበት ላይ በጊዜው እንዲመለስ የተደረገበት ሁኔታ ያለው። በሶስተኛ ዙር በተደረገው ኦዲት
ዜሮ ነው ልዩነቱ ማለት ነው። ስለዚህ እነዚህ ኦዲተሮች የመንግስት ኦዲተሮች ናቸው፣ በመንግስት ተቋም ኦዲት የሚያደርጉ ናቸው። ስለዚህ ይሄ ምን ያህል የኮሚቴውን ውጤታማ አሰራር የሚያሳይ ነው እንደሆነ ነው ያየነው። ሌላኛው በዲሲፕሊንና በጥሩ ስልዕና የሚሰራ ኮሚቴ ነው። የካርድ እንኳን ሳይባል በግሉ ኮሚኒኬት እያደረገ እስከ ጎንደር ድረስ እስከ 7 ጊዜ ሀብት ለማሰባሰብ ለማስተባበር የሄዱ የኮሚቴ አባላት ነበሩ። አንድ ቀን የትራንስፖርት አልተከፈላቸውም። ምክንያቱም በጣም ተጠንቀን ነው ይህን ሀብት እየመራን የቆየ ነው ማለት ነው። ምናልባትም ይህን ጥያቄ አስተዳደር ምክር ቤቱን ወይም ሌላ አካል የሚከፍል ካለ ይክፈለን እንጂ ከትምህርት ቤቱ 5 ሳንቲም የሥራ ማስኬጃ አወጥተን ያልተጠቀምን እንደሆነ ማየት የሚቻልበት ሁኔታ አለ ማለት ነው። ሌላኛው ግን አሁን በእጃችን ምን ሀብት አለ የሚለውን ነው መግለጽ የምፈልገው። ከ20 ቢያጆ በላይ ፋይን ጠጠር በእጃችን አለ። ከ30 ቢያጆ በላይ ለብሎኬት ማምረቻ የሚሆን 01 ጠጠር አለ። ከ50 ቢያጆ በላይ 02 ለአርማራታ የሚሆን ጠጠር አለ። ለ1/3 የሶሌታ የሚሆን ጣውላ ስካቶላ በጥሬ ገንዘብ ከ800 ሺህ ብር በላይ በእጃችን ያለ ሀብት እንዳለ መግለጽ እፈልጋለሁ። በመጨረሻም ይህ ዘመናዊ ህንፃ የሁሉም እጅ የሚፈልግ ስለሆነ በአገር ውስጥም በአገር ውጭም ያላችሁ እጃችሁን እንዲዘረጉ ጥሪያችንን እናቀርባለን። አሁን ላይ በአካባቢው በተለይም ደግሞ በማዕከላዊ ጎንደር ዞን አስተዳደር ያላችሁ አመራሮች እያደረጋችሁ ያላችሁ ተሳትፎ ጥሩ ነው። አዲስ አበባ አካባቢም ሌሎችም በውጭም ያላችሁ ጥሩ ጅምር ተሳትፎ አለ። ይህን ጅምራችሁን አጠናክራችሁ እንድትቀጥሉና ያወጣችሁትን ሀብት በተገቢ መንገድ ያለምንም አቢዩዝ ያለምንም ማንጠባጠብ በፍጹም ታማኝነት ለተባለለት ዓላማ የሚያውል ኮሚቴ ያለ መሆኑን መግለጽ እንፈልጋለን። እጅግ አድርገን እናመሰግናለን። ጭልጋ የትውልድ መንደሬ አልቀርም የትም ብሆን ዙሬ ታማኝ ነኝ ለዱር ለገደሉ እማዬ ከተሰማች ቃሉ። በተጨማሪም የግንባታ ኮሚቴው ምክትል ሰብሳቢና የትምህርት ቤቱ ርዕሰ መምህር አክለው እንደገለጹት ከውጭም ከውስጥም ድጋፍ በማድረግ ትብብር እንዲያደርጉ ጥሪ አስተላልፈዋል። ካሻው እባላለሁ። የአይከል ሁለተኛ ደረጃ ትምህርት ቤት ርዕሰ መምህርና የአዳሪ ትምህርት ቤቱ የግንባታ ኮሚቴ ምክትል ሰብሳቢ ነኝ። እንደሚታወቀው ትምህርት ቤታችን በተደጋጋሚ የተሻሉ ተማሪዎች የሚወጡበትና ለሀገርም አስተዋጽኦ ያበረከተ እዚህ ተርፎ ለዓለማትም ብዙ ምሁራንን ያወጣ ትምህርት ቤት ነው። አሁንም ትምህርት ሚኒስቴር በዩኒቨርሲቲ ማስፈተን ከጀመረበት ጊዜ ጀምሮ በተሻለ መልኩ ከ2014 አንስቶ የተሻለ ውጤት በማስመዝገብ ቀዳሚ ትምህርት ቤት ነው። ከዚህ አኳያ ይህን ግምት ውስጥ በማስገባት የአካባቢው ማህበረሰብ አዳሪ ትምህርት ቤት ግራውንድ +3 የሆነ መገንባት ስላለበት ከዚህ በፊትም የተለያዩ ወረዳዎችን አጎራባች ወረዳዎችን የሚገብር ማለት በተሻለ መልኩ ተማሪዎችን እየተቀበለ የተሻለ ውጤት ሲያስመጣ የነበረ ምሁራንም ያፈራ ከመሆኑ ጋር ተያይዞ ግንባታ ጀምሯል። ይሄ ግንባታ የኮሚቴ ተዋቅሮ በተሻለ ዲሲፕሊን እየተመራ ለማህበረሰቡም ግልጽ በማድረግ በተገኘው አጋጣሚ የማህበረሰቡ ስብሰባ ሲደረግ የመንግስት ስብሰባዎች ሲደረጉ ያሉ ድክመቶችና ጠንካራ ጎኖችን ለህዝብ ይፋ አድርጎ እየሰራ የሚገኝ ጠንካራ ኮሚቴ ያለው ነው። በኦዲትም በተመሳሳይ ለሶስተኛ ጊዜ በማስደረግ ከመንግስት በመጡ ኦዲተሮች ግልጽ በሆነ መልኩ እያሳዩ ለውጡነን በተሻለ መልኩ ለማህበረሰቡም እያሳየ የመጣ ኮሚቴ ነው። እንግዲህ ኮሚቴው ለሶስተኛ ጊዜ የዘመቻ እያካሄደ ነው የሀብት ማሰባሰብ። ከዚህ አኳያ በሁለተኛው ዙር በተለይ ሁለተኛው ዙር ላይ ከሀገር ውጭም በሀገር ውስጥም ወደ 2 ሚሊዮን በላይ ብር ተሰብስቦ የኮንክሪት ሙሊት ተደርጎበት ኦልሞስት የግንባታው 30% እንዲፈጸም ተደርጓል።
አሁን ደግሞ ያሉ ማቴሪያሎችን እጅ ላይ ያሉና ቀጣይም ደግሞ የሀብት ማፈላለግ ስራ እየተሰራ ነው ያለው። ከዚህ አኳያ የተለያዩ ወረዳዎች በተለይ ማዕከላዊ ጎንደር እና አካባቢው ቀጠና ምዕራብ ጎንደር ያሉ የአመራሮችም ማህበረሰቡም ከዚህ ትምህርት ቤት የተማሩ የቀድሞ ተማሪዎችም ይህን አካባቢ የሚወዱ ማህበረሰቦች የመንግስት አካላትም ጭምር ርብርብ እያደረጉበት የሀብት ማሰባሰብ ዘመቻ ላይ ነው ያለነው። ይህ ትምህርት ቤት ብዙ ምሁራንን ያፈራ ከመሆኑ ጋር በተያያዙ ብዙ ሰው ያለው ነው። ስለዚህ የግንባታውን ባጠረ ጊዜ ገንብተን ሁሉም የማህበረሰብ የመንግስት አካላት ግብረሰናይ ድርጅቶች እጃችሁን ዘርግታችሁ ባጭርና በተሰለጠ ጊዜ ግንባታው እንዲጠናቀቅ የበኩላችሁን እንታበረክቱልን የሚል ጥሪ ነው ማስተላልፈው። አመሰግናለሁ። አማይነኝ ለዱር ለገደሉ እማዬ ከተሰማሽ ቃሉ እምባሽን አፍሰሽ በልጄ ብለሽ የሸኘሽኝ እናት ወዳጅ። በአጠቃላይ ይህ ግንባታ ሲጠናቀቅ በዙሪያው ያሉ እና ከሌላ ቦታ የሚመጡ ተማሪዎችን በማስተናገድ ከፍተኛ አስተዋጽኦ ይኖረዋል። የአይከል አዳሪ ትምህርት ቤት አሰሪ ኮሚቴ የምንከተላቸው ገጾች ዘመነ ሀብቱ፣ ሙሉጌታ አዘዘው፣ ጭልጋ ፕረስ። በፌስቡክ ገጾች ላይክ፣ ሼር፣ ኮሜንት። ጉዞ ወደ አይከል አዳሪ ትምህርት ቤት